ብዙ ገንዳዎች ተሰርተዋል። የውሃ ማጠራቀሚያዎች ብዙ ስራዎችን የሰሩ ታላቅ ንጉስ ነበሩ። ባለቤታቸው ንግስት ሰብለ ወንጌል ይባላሉ። ከሳቸው ጋር ሆነው አብረው ድንቅ ስራን ሲሰሩ የነበሩ ታላቅ ንግስት ናቸው። ይሄ እንደምታዩት መጠመቂያ ስፍራውን ካሰሩ በኋላ ጥምቀት እነሱን በመጠመቅ ህዝቡንም እዛው እንዲጠመቁ በማድረግ ብዙ አስተዋጽኦ አበርክተዋል። አሁን ጥምቀት በጎንደር እንድንል እነሱ ታላቅ አስተዋጽኦ እንዳደረጉ ግልጽ ነው ማለት ነው። በተጨማሪም እነዚህ ታላቅ ንጉስና ንግስት በጣም ትልቅ የሆነ መንፈሳዊ ህይወት የነበራቸው ነበሩ። በተጨማሪም እንደ ሀገር ብዙ ታላላቅ ስራዎችን ሰርተዋል። ግንባታዎችን አስገንብተዋል። የተለያዩ ቤተክርስቲያናትን አስገንብተዋል። በተጨማሪም ደግሞ ድልድዮችን ተሰርተዋል። ለህዝብ መገልገያ የሚሆኑ ድልድዮች፣ ቤተክርስቲያናቶች አሁን እንደምታዩት የጥምቀት ቦታ መጠመቂያ ገንዳዎችን አሰርተዋል። በጣም ታላቅ የሆኑ ንጉስና ንግስት ነበሩ። እንደምታዩት እንደዚህ አይነት ቤተክርስቲያናቶችን በማሰራት ይታወቃሉ። በማሰራት ብቻ አይደለም፣ እሳቸውም አብረው በመስራት ይሳተፉበት ነበረ። እንደሚታወቀው እንግዲህ የፋሲል ግንብ ታላቅ የሆነ ባህላዊና የኢትዮጵያን አርኪቴክቸር ያሳየ ድንቅ ጥበብ ነው። በዓለም ቅርስነት ላይም ተመዝግቦ ይገኛል። እንዲሁም ድልድዮችን በማሰራት ከባለቤታቸው ጋር ሆነው በጣም ትልቅ አስተዋጽኦ አበርክተዋል። በዛን ዘመን ጎንደር የኢትዮጵያ ዋና ከተማ ወይም መዲና ሆና አገልግላለች። በእሳቸው ዘመን ብቻ አይደለም፣ እሳቸውም ካረፉ በኋላ ንግስናቸውን ለልጃቸው ለአጼ ለአንደኛ ዮሐንስ አስተላልፈው ነበረ። እሳቸውም በቀጣይነት እንደዛው የእሳቸውን ስራ አስቀጥለዋል። በመንፈሳዊ ህይወታቸው እንደምታዩት ቤተክርስቲያን ገብተው ብዙ ጸሎት የሚያደርጉ ሰላም ለኪ